የዝውውር መስኮቱ የመጨረሻው ቀን ላይ እንገኛለን። ዛሬ ታዲያ ክለቦች የሚያስፈልጋቸውን ተጫዋች ወደ የክለቦቻቸው ለማምጣት እንቅስቃሴ ጀምረዋል። እየተወሩ ያሉትን አንዳንድ መረጃዎችን የማቀርብላችሁ ይሆናል። አርሰናሎች ወጣቱን የብላክበርን ሮቨርስ ተጫዋች ኢጎር ታይጆንን ለማስፈረም ያቀረቡት ጥያቄ ውድቅ ተደርጎባቸዋል። 1 ሚሊዮን ፓውንድ ነበር ለተጫዋቹ ዝውውር ያቀረቡት የ17 ዓመቱን ተጫዋች ለማስፈረም ማለት ነው። ነገር ግን ብላክበርኖች ጥያቄውን ለመቀበል ፈቃደኛ አልሆኑም። ሌሎች ክለቦችም ታዲያ ተጫዋቹን በመፈለግ ላይ ይገኛሉ። በተለይ በአስቶን ቪላና ማንቸስተር ዩናይትድ ተጫዋቹን በቅርበት እየተከታተሉ ይገኛሉና ዛሬ የዝውውር መስኮቱ ከመዘጋቱ በፊት አርሰናሎች ዋጋቸውን ያሻሽላሉ ወይስ በዚሁ ይተውታል የሚለውን በቀጣይ የሚታይ ይሆናል። ሊቨርፑሎች ጀሬሚ ጃኬን ከቼልሲ እጅ ጠልፈው ወጃቸው አስገብተዋል። ተጫዋቹን ለማስፈረም ተስማምተዋል። ቼልሲዎች ለሳምንታት ከተጫዋቹ ጋር ሲነጋገሩ ነበር። ተጫዋቹን ለማስፈረም ጥረት ሲያደርጉ ነበር። ነገር ግን በመጨረሻም ሊቨርፑሎች ተሳክቶላቸዋል። በ60 ሚሊዮን ፓውንድ ተጫዋቹን በእጃቸው ለማስገባት ተስማምተዋል። 55 ሚሊዮን ፓውንድ ቀጥተኛ ክፍያና 5 ሚሊዮን ፓውንድ ደግሞ በአዶንስ መልኩ የሚከፈል ነው የሚሆነው። ተጫዋቹ አሁን በውሰት እዛው ከሬኔ ጋር የሚቆይ ይሆናል። በክረምት ደግሞ ወደ ሊቨርፑል ይመጣል ተብሎ ይጠበቃል። በዚህም ታዲያ ሬኔዎች በከፍተኛ ዋጋ ወጣቱን ተከላካያቸውን ሽጠዋል ማለት ነው። ሊቨርፑሎችም ለክረምቱ አዲስ ተጫዋች አስፈርመዋል። ሊቨርፑሎች በትናንትናው ዕለት የሰንደርላንዱን ተከላካይ ሉትሻሬል ገርትሩዳን ለማስፈረም ያደረጉት ጥረት ሳይሳካላቸው ቀርቷል። ተጫዋቹን በውሰት ለማስፈረም ነበር ጥያቄ ያቀረቡት፣ ነገር ግን መስማማት ባለመቻላቸው ዝውውሩ ሳይሳካ ቀርቷል ማለት ነው። ሊቨርፑሎች ታዲያ የዝውውር መስኮቱ ከመዘጋቱ በፊት የተከላካይ መስመር ተጫዋች ለማስፈረም ጥረት በማድረግ ላይ ነው የሚገኙት። ከዚህም በፊት ከአሰልጣኝ አርነ ስሎት ጋር የሰራውን ተጫዋች ለማምጣት አሰልጣኙ ስለሚያውቁት ማለት ነው። ተጫዋቹ ፌኖርድ በነበረበት ጊዜ ማለት ነው። ተጫዋቹ ታዲያ የአርቢ ላይፕዚግ ንብረት ነውና በውሰት ነው ለሰንደርላንድ እየተጫወተ የሚገኘውና ብዙ ንግግሮች ስለሚያስፈልጉ 3 ክለቦች ናቸው በተጫዋቹ ጉዳይ ላይ መነጋገር የነበረባቸውና አሁን ሳይስማሙ ቀርቷል። ሊቨርፑሎች ታዲያ ሌላ ተጫዋች ወደ ክለባቸው ያመጣሉ ወይስ በዚሁ ይተዋሉ የሚለውን በኋላ የምንመለከት ነው የሚሆነው። ሊቨርፑሎች የተከላካይ መስመር ተጫዋች ያስፈልጋቸዋል። ጀሬሚ ፍሪምፖንግ እና ኮነር ብራድሊ መጎዳታቸው ይታወቃል። ስለዚህ የተከላካይ መስመር የሚያስፈልጋቸው ሊቨርፑሎች ወደ ገበያ ይወጡ ይሆን የሚለውን በኋላ የምንመለከት ይሆናል። ቼልሲዎች ወጣቱን ማማዱ ሳር ወደ ክለባቸው መልሰው ጠርተውታል። ተጫዋቹ በውሰት ለእህት ክለባቸው ስትራስቡርግ ነበር ሲጫወት የነበረውና ሴኔጋላዊ ተከላካይ ታዲያ ዛሬ የዝውውር ጉዳዩን ያጠናቅቃል ተብሎ ይጠበቃል። የዝውውር መስኮቱ ከመዘጋቱ በፊት ማለት ነው። ማማዱ ሳር ታዲያ ትናንትና ከፒኤስጂ ጋር የተደረገውን ጨዋታ ሙሉውን 90 ደቂቃ የቡድኑ አምበል በመሆን አገልግሏል። 90 ደቂቃውን ጨርሷል። ትናንትና ስትራስቡርጎች በሜዳቸው በፒኤስጂ 2-1 ሲሸነፉ ማለት ነው። ተጫዋቹ ታዲያ አሁን ወደ ቼልሲ ይመልሳል ተብሎ ይጠበቃል። ክሪስታል ፓላሶች ሆርገን ስትራንድ ላርሰንን ከወልቨርሃምፕተን ወንደርስ ለማስፈረም መስማማታቸው ይታወቃል። ለተጫዋቹ ዝውውርም 43 ሚሊዮን ፓውንድ የሚከፍሉ ነው የሚሆነው። የጄን ፊሊፕ ማቴታ ዝውውር ጉዳይ ግን አሁን እንቅፋት እንደገጠመው ነው እየተገለጸ የሚገኘው። ተጫዋቹ ምርመራ በሚደረግበት ጊዜ ጉልበቱ ላይ ችግር እንዳገኙበት ነው እየተገለጸ የሚገኘው። እንደዚሁ ከጉዳቱ ጋር እንቀጥላለን ወይስ እናቋርጣለን የሚለው ላይ እስካሁን ኤሲ ሚላኖች አልወሰኑም። ክሪስታል ፓላሶችም ታዲያ የኤሲ ሚላንን ውሳኔ በመጠባበቅ ላይ እንደሚገኙ ነው የተገለጸው። ተጫዋቹን ለመመርመር ተጨማሪ ምርመራዎችን ለማድረግ ኤሲ ሚላኖች የሕክምና ባለሙያዎችን ወደ ለንደን ይልካሉ ተብሎ ይጠበቃል። ነገር ግን አንዳንድ መረጃዎች እንደሚጠቁሙት ከሆነ ክሪስታል ፓላሶች የጄን ፊሊፕ ማቴታ ዝውውር ተሳካም አልተሳካም ስትራንድ ላርሰንን ከወልቨርሃምፕተን ወንደርስ ማስፈረማቸው እንደማይቀር ነው እየተገለጸ የሚገኘውና ስካይ ስፖርትስ ኒውስ ይዞት የወጣው መረጃ እንደሚያመላክተው ከሆነ ክሪስታል ፓላሶች የተጫዋቹ ዝውውር ይሳካል የሚል እምነት አላቸው። ባይሆንም ግን ሆርገን ስትራንድ ላርሰንን የማስፈረም እቅዳቸው እንደሚቀጥል ነው እየተገለጸ የሚገኘው። የቶተንሃም ሆትስፐሩ አሰልጣኝ ቶማስ ፍራንክ የዝውውር መስኮቱ ከመዘጋቱ በፊት ተጫዋች እንደሚያስፈርሙ ገልጸዋል። ከትናንትናው ጨዋታ በኋላ የተናገሩት ቶማስ ፍራንክ ታዲያ የዝውውር መስኮቱን እየተከታተልን እንገኛለን። መስኮቱ ከመዘጋቱ በፊት አስፈላጊ ሆኖ ካገኘንና ትክክለኛ ተጫዋች ካገኘን እናስፈርማለን ሲል ገልጿል። አርሰናሎች ሚኬል ሜሪኖ ጉዳት አጋጥሞታልና በዚህም ምክንያት ወደ ገበያ ይወጣሉ ተብሎ ይጠበቃል። በአማካይ ስፍራው ላይ ማለት ነው። በዚህም መሰረት በውሰት ተጫዋች የሚያገኙ ከሆነ ለማስፈረም ጥረት እንደሚያደርጉ ነው የተገለጸው። ሜሪኖ ባጋጠመው ጉዳት ምክንያት ለወራት ከሜዳ ሊርቅ እንደሚችል ነው የተገለጸ የሚገኘው። ረዘም ላለ ጊዜ ይርቃል ተብሎ ይጠበቃል። በዚህም መሰረት ታዲያ ቦታውን ለመሸፈን አርሰናሎች ወደ ገበያ ሊወጡ እንደሚችሉ የተገለጸ ይገኛል። በዚህም መሰረት ታዲያ በውሰት ብቻ ተጫዋች ለማስፈረም ጥረት እንደሚያደርጉ
ነው የተገለጸው። ሚኬል ሜሪኖ የቀዶ ጥገና ሕክምና ይደረግለታል። ተጫዋቹም ታዲያ በደረሰበት ጉዳት ማዘኑን በመግለጽ ጠንካራ ሆኖ ለመመለስ እንደሚሰራም ነው ያስታወቀው። ኤቨርተኖች የቼልሲውን ታይሪክ ጆርጅ ለማስፈረም ተስማምተዋል። ታይሪክ ጆርጅም ታዲያ በውሰት አሁን የሚያመራ ሲሆን በቀጣዩ ክረምት በቋሚነት የማስፈረም አማራጭ አላቸው። እንዳጠቃላይ ታዲያ ተጫዋቹ በዛሬው ዕለት የጤና ምርመራውን አድርጎ ለክለቡ ይፈርማል ተብሎ ይጠበቃል። ተጫዋቹ ከቼልሲ ጋር እስከ 2027 የሚያቆይ ኮንትራት አለው። ቼልሲዎች ታዲያ የተጫዋቹን ኮንትራት በአንድ ዓመት የማራዘም መብት አላቸው። ስለዚህ ተጫዋቹን ኤቨርተኖች ባያስፈርሙት እንኳን መልሰው ተጫዋቹን ለሌላ ክለብ የመሸጥ እድሉ ሰፊ እንዳላቸው የተገለጸው። ማንቸስተር ዩናይትዶች ከባርሴሎና ጋር በገቡት ስምምነት መሰረት የማርከስ ራሽፎርድ ዝውውር ጉዳይ በእጃቸው እንደሆነ ተገልጿል። ተጫዋቹን ታዲያ መልሶ መጥራት አይችሉም። ባርሴሎናዎች የተጫዋቹን ክፍያ 30 ሚሊዮን ዩሮን ወይንም ደግሞ 26 ሚሊዮን ፓውንዱን ሙሉ በሙሉ ለመክፈል ፈቃደኛ ከሆኑ ማንቸስተር ዩናይትዶች ይህንን መከልከል አይችሉም ሲል ነው ሙንዶ ዲፖርቲቮ የገለጸው። የማይክል ካሪክን ጥሩ አጀማመር ተከትሎ ማይክል ካሪክ በክለቡ የሚቆይ ከሆነ ማንቸስተር ዩናይትዶች ማርከስ ራሽፎርድን ሊመልሱ ይችላሉ የሚሉ መረጃዎች በትላንትናው ዕለት በስፋት ሲወራ ነበርና ይህንን ተከትሎ ነው ሙንዶ ዲፖርቲቮ ትላንትና ይዞት በወጣው መረጃ መሰረት ባርሳዎች ተጫዋቹን ማስፈረም የሚችሉ ከሆነ ወይንም ደግሞ ገንዘቡን የሚከፍሉ ከሆነ ማንቸስተር ዩናይትዶች ማስቆም አይችሉም ሲል ነው የገለጸው። በትናንትናው ዕለት የተደረጉትን የእንግሊዝ ፕሪሚየር ሊግ ጨዋታዎች እንመልከት። ማንቸስተር ዩናይትድ አሁንም በአሸናፊነቱ ቀጥሏል። በሻምፒዮንስ ሊጉ አይደለም አሁን እስከ ሁለተኛ ካሉት ክለቦች ጋር መፎካከሩን ነው የተያዘው ዩናይትድ ማለት ነው። በትናንትናው ዕለት ቤንጃሚን ሼስኮ በጭማሪው ሰዓት ባስቆጠራት አስገራሚ ጎል 3-2 በሆነ ውጤት ፉልሃምን ማሸነፍ ችለዋል። በተከታታይ ሁለት ጨዋታዎችን ነው 3-2 በሆነ ተመሳሳይ ውጤት ማሸነፍ የቻሉት ማለት ነው። ማንቸስተር ዩናይትድ ጨዋታውን መጀመሪያ ላይ ተቆጣጥረው ነበር። ነገር ግን በኋላ እድሉን አሳልፈው ከሰጡ በኋላ መልሰው በእጃቸው አስገብተዋል። ካዘሚሮ ያስቆጠራትን የመጀመሪያዋን ኳስ ፈርናንዴዝ አሲስት አድርጎለታል። 11ኛው አሲስት ሆናም ተመስግባለች። ማቲዩስ ኩኛም ታዲያ ከረፍት ከተመለሰው በኋላ የማንቸስተር ዩናይትድን ሁለተኛ ጎል አስቆጥሯል። ከዚህ በኋላ ፉልሃሞች ጎል አስቆጥሮ ነበር፣ ነገር ግን በቫር ተሽሮባቸዋል፣ ኦፍሳይድ ስለነበር ማለት ነው። ከዛ በኋላ ራውል ሄሚኔዝ የተገኘውን የፍጹም ቅጣት ምት በመጠቀም ጎል አስቆጥሯል። ጌቨን አስገራሚ የሆነ ኳስ አስቆጥሮ ጨዋታው በአቻ ውጤት እየተጠናቀቀ በመሰለበት ሰዓት ነበር ብሩኖ ፈርናንዴሽ በአስገራሚ ሁኔታ ካልቪን ባሲን አታሉት በማለፍ 12ኛውን አሲስት ያደረገው። ቤንጃሚን ሼስኮም በጥሩ ሁኔታ ተቆጣጥሮት ጎሉን አስቆጥሮ ማንቸስተር ዩናይትድ 3-2 በሆነ ውጤት በማሸነፍ ወደ አስቶን ቪላና ማንቸስተር ሲቲ ቀረብ ብሏል። ወደ አራተኛው ደረጃም ተመልሷል። ማይክል ካሪክም አስገራሚ ግስጋሴውን ቀጥሏል። የመጀመሪያዎቹን ሶስቱንም ጨዋታ ማሸነፍ ችሏል ማለት ነው። ለማንቸስተር ዩናይትድ ታዲያ በሁለቱም ጨዋታ ላይ በማንቸስተር ሲቲና በአርሰናል ጨዋታ ላይ የተሰጣቸው ግምት አነስተኛ ነበር። ሁለቱንም ጨዋታ አሸንፈዋል። በትናንትናው ዕለትም ፉልሃም ይፈታተናቸዋል ተብሎ ነበር። በእርግጥም ፉልሃም ተፈታትኗቸው ነበር። ነገር ግን በመጨረሻም ማንቸስተር ዩናይትድ ሙሉ 3 ነጥቡን ይዞ አጠናቋል። በ41 ነጥብ ወደ አራተኛ ደረጃ ከፍ ብሏል ከ24 ጨዋታ በኋላ ማለት ነው። ማንቸስተር ዩናይትዶች ታዲያ ባለፈው የውድድር ዓመት ሙሉውን ወደ አስመዘገቡት ነጥባቸው ተቃርበዋል። ባለፈው የውድድር ዓመት ታዲያ መጥፎና ዝቅተኛ የውድድር ዓመታቸው እንደሆነ ይታወቃል። ማንቸስተር ዩናይትዶች 42 ነጥብ ነበር ያስመዘገቡት ሙሉውን ያለፈውን የውድድር ዓመት ማለት ነው በ38 ጨዋታ። አሁን ግን በ24 ጨዋታ 41 ነጥብ አስመዝግበዋል። ከአሁን በኋላ 1 ነጥብ ብቻ የሚያገኙ ከሆነ ያለፈውን ውጤታቸውን የሚስተካከሉ ነው የሚሆነው። ዩናይትዶች ታዲያ በደረጃ ሰንጠረዡም አሁን ወደ አራተኛነታቸው ተመልሷል። በሻምፒዮንስ ሊጉም ታዲያ እድሉን አሁን በእጃቸው ውስጥ አስገብተዋል። ከማንቸስተር ሲቲ በ6 ነጥብ ከአስቶን ቪላ በ5 ነጥብ ርቀው አራተኛ ደረጃ ላይ ይገኛሉ። ነገር ግን ቸልሲና ሊቨርፑልም በቅርብ ርቀት ነው እየተከታተሏቸው የሚገኙት። የቀጣዩ ሳምንት ጨዋታ ለማንቸስተር ዩናይትድ ወሳኝነት ይኖረዋል። በአጠቃላይ ታዲያ ዩናይትዶች አሁንም ምርጥ ግስጋሴያቸውን ቀጥለዋል። ሲቲ ደግሞ መንገዳገዱን ቀጥሏል። ማንቸስተር ሲቲ በትላንትና ዕለት 2-0 ከመራ በኋላ በትላንትና ዕለት ከቶተንሃም ሆትስፐር ጋር ያደረገውን ጨዋታ 2-2 በሆነ ውጤት አጠናቋል። አሰልጣኝ ፔፕ ጋርዲዮላ ታዲያ የማይወዱት ስቴዲየም ነው ቶተንሃም ሆትስፐር ስቴዲየም። ወደ ቶተንሃም አምርተው ጨዋታዎች ማሸነፍ እየከበዷቸው ነበርና በትላንትና ዕለትም ሳይሳካላቸው ቀርተዋል። ትላንትና ከሜዳቸው ውጪ ቶተንሃም ሆትስፐርን ገጥመው 2-2 በሆነ ውጤት አጠናቋል። 2-0
ለ2 በሆነ ውጤት መምራት ችለው ነበር። ነገር ግን በመጨረሻም እጅ ሰጥተዋል። ዘንድሮ ታዲያ ቶተንሃም ሆትስፐርን ማሸነፍ አልቻሉም። ማንቸስተር ሲቲዎች በመጀመሪያው ጨዋታ በሜዳቸው 2-2 መሸነፋቸው ይታወቃል። ትላንትና ደግሞ በአቻ ውጤት አጠናቀዋል። ከአርሰናል ያላቸው የነጥብ ልዩነትም ወደ 6 ከፍ ብለዋል ማለት ነው። 7 ነበር አስቀድሞ በ4 ነጥብ ነበር ሲለያዩ የነበሩት የሳምንቱ ጨዋታ ከመጀመሩ በፊት ማለት ነው። ሪያን ቸርኪ የመጀመሪያውን ጎል በአስገራሚ ሁኔታ አስቆጥሯል። አንቷን ሴሜኞ ሁለተኛውን ጎል አስቆጥሮ 2-2 እየመሩ ለረፍት ወጥተዋል። ማንቸስተር ሲቲዎች ከዚህ ጨዋታ አስቀድሞ 115 ጨዋታዎችን 2-2 ወይም ደግሞ ከሁለት በላይ ጎል አስቆጥረው ከመሩ በኋላ ተሸንፈው አያውቁም ወይንም ደግሞ ነጥብ ጥሎ አያውቁም ነበር። ትናንትና ግን ነጥብ ጥለዋል እስከ ረፍት 2-2 እና ከዛ በላይ በሆነ ጎል ከመሩ በኋላ ማለት ነው። ዶሚኒክ ሶላንኬ ታዲያ የመጀመሪያውን የፕሪሚየር ሊግ ጨዋታ ነው በቋሚ አሰላለፍ ውስጥ ገብቶ የጀመረው ከረጅም ጉዳት በኋላ ባለፉት 4 ጨዋታዎች ደግሞ 3 ጎሎችን ማስቆጠር ችሏል ማለት ነው። ማንቸስተር ሲቲ ላይ 2 ጎል ያስቆጠረ ሁለተኛው የቶተንሃም ሆትስፐር ተጫዋችም ሆኗል። ሁለተኛውን ጎል ታዲያ በስኮርፒዮን ኪክ አማካኝነት ነው ያስቆጠራት ማለት ነው። ሲቲዎች አሁን ከአርሰናል በ6 ነጥብ ርቀዋል። 14 ጨዋታዎች ይቀራሉ። ስለዚህ ፕሪሚየር ሊጉ አሁንም ተዘግቷል ማለት አንችልም ወይንም ደግሞ አርሰናል አሸናፊ ነው ማለት አንችልም። ምክንያቱም አርሰናል 2 ወሳኝ ጨዋታዎች ይጠብቀዋል ከአሁን በኋላ ወደ ኤቲሃድ አምርቶ ከማንቸስተር ሲቲ ጋር እንዲሁም ወደ ቶተንሃም ሆትስፐር ስቴዲየም አምርቶ ከቶተንሃም ጋር ስለሚጫወት የፕሪሚየር ሊግ ፉክክሩ አሁንም እንዳለው ነው። ቸርኪ ታዲያ ዘንድሮ 19ኛ ጎሉ ላይ ተሳትፏል በትናንትናው ዕለት ማስቆጠሩን ተከትሎ ማለት ነው። ሴሜኞም ታዲያ በ5 ጨዋታዎች 4 ጎል ለማንቸስተር ሲቲ ማስቆጠር ችሏል። ቶማስ ፍራንክ በሲቲ ላይ ያላቸውን ምርጥ ሪከርድም አስቀጥለዋል ማለት ነው። የመጀመሪያዋ ጎል በእርግጥ አከራካሪ ነበረች። የማርክ ጌይ እግር ነው የተመታውና ጥፋት ተሰርቶ ነበርና ይቺ ጎል መሻር አለባት የሚሉን በርካቶች ነበሩ። ነገር ግን በመጨረሻ ማንቸስተር ሲቲ በትናንትናው ዕለት ነጥብ ጥሏል። በዚህም ጨዋታው ተጠናቋል። በቀጣይ ሳምንት ታዲያ ከሊቨርፑል ጋር ነው አንፊልድ ላይ ጨዋታ የሚጠብቃቸው ማንቸስተር ሲቲዎች። ቶተንሃሞች ደግሞ ወደ ማንቸስተር ዩናይትድ በማምራት ኦልድ ትራፎርድ ላይ ዩናይትድን የሚገጥሙ ይሆናል። በሌሎች የትላንትና ጨዋታዎች አስቶን ቪላን በመሸነፉ ከመሪው አርሰናል ያለው ነጥብ ልዩነት 7 ሆኗል ማለት ነው። በብሬንትፎርድ ነው በሜዳው 1-2 የተሸነፈው። ኖቲንግሃም ፎረስት እና ክሪስታል ፓላስ ደግሞ አንዳቻ በሆነ ውጤት አጠናቀዋል። ሪያል ማድሪድ ራዮ ቫዮካኖን 2-1 በሆነ ውጤት በማሸነፍ ከመሪው ባርሴሎና ያለውን የነጥብ ልዩነት ወደ 1 መልሶታል ማለት ነው። ቪኒሺየስ ጁኒየር እና ኪሊያን ኤምባፔ በጭማሪው ሰዓት ባስቆጠሩት ጎል ነው ሪያል ማድሪዶች ያሸነፉት። ሪያል ቤቲስ ቫሌንሺያን 2-1 ያሸነፈ ሲሆን ሴልታ ቪጎ ከኬታፌ ጋር ያደረጉትን ጨዋታ 0-0 በሆነ ውጤት አጠናቀዋል። እንዲሁም አትሌቲክ ክለብ ከሪያል ሶሲዳድ ጋር 1-1 በሆነ ውጤት ጨርሰዋል። እንግዲህ አድማጮች ለዛሬ ያዘጋጀውላችሁን አጫጭር መረጃዎች በዚሁ አጠናቅቄያለሁ። ደህና ቆዩ።